ሰላምታችን በእያላችሁበት ድረስ የተወደዳችሁ የመልእክት ቲዩብ ቤተሰቦች እነሆ ዘገቦቻችን እንደሚከተለው እናቀርባለን። አዳዲስና ትኩስ መረጃዎች እንዲደርሱት ሰብስክራይብና ላይክ በማድረግ ቤተሰብ ይሁኑ። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጣለች። ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስቴሯ በኩል ባወጣችው አጭር መግለጫ አስታወቀች። የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጽ አጣጥለዋለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላ በሚል ርዕስ ባወጣው በዚህ የኤርትራ መግለጫ የኢትዮጵያ መንግስት ክሶች ሐሰትና የፈጠራ ሲል ውድቅ አድርጓል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጥር 30 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥራለች ካላቸው ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ በደብዳቤያቸው ላይ ገልጸዋል። በድንበር አካባቢዎች የነበሩት የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁሙ ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስቴር በዚሁ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱት የተለያዩ ታጣቂ ቡድኖች ቀጥታዊ የቁሳቁሳዊ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። በሽሬ የብርጋዴር ጀነራል ጀማል ወዲ ጎጀላ መኖሪያ ቤት በቃጠሎ ወደመ። በትግራይ ክልል ሽረ እንዳስላሴ ከተማ የሚገኘው የብርጋዴር ጀነራል ጀማል ወዲ ጎጀላ መኖሪያ ቤት በትናንትናው ዕለት በደረሰ ቃጠሎ አደጋ ሙሉ በሙሉ መውደሙ ታወቀ። ቃጠሎ በሌሊት የተከሰተ ሲሆን በቤቱ ውስጥ የነበረው ንብረት በሙሉ መውደሙ ተገልጿል። ስለ አደጋው መንስኤ እስካሁን በይፋ የተሰጠ መግለጫ ባይኖርም ምንጮች በቤቱ ውስጥ ተከማችቶ የነበረ ነዳጅ ለቃጠሎ መነሻ ሊሆን እንደሚችል ጠቁመዋል። ይሁን እንጂ በተቃራኒው ድርጊቱ ሆን ተብሎ የተፈጸመ ሊሆን እንደሚችልም የሚጠረጥሩ አሉ። በብርጋዴር ጀነራል ጀማል በትግራይ ጦርነት ወቅት በከፍተኛ ወታደራዊ አመራርነት ያገለገሉ ሲሆን አሁን ያሉበት የት እንዳሉ እና ያሉበት ሁኔታ ምን እንደሆነ መረጃ ማግኘት አልተቻለም። የቤታቸው መቃጠል በከተማዋ ነዋሪዎች፣ በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ኢብራሂም ሀሰን አስመጪ የተባለ ድርጅት የፌዴራል ትራንስፖርት ባለስልጣን ባመቻቸው መኪና ከውጭ ሀገር አስገብቶ የማከፋፈል እድል መሰረት ከታህሳስ 13 2017 ዓ.ም ቀን ጀምሮ ተሽከርካሪዎችን ከውጭ ሀገር ከቀረጥ ነጻ አስገብተው ያለምንም ወለድ በብድር ለመስጠት በትራንስፖርትና ሎጂስቲክ ሚኒስቴር ዶክተር አለሙ ስሜ እንደተወከሉ ተደርጎ የተጻፈ ደብዳቤ ሆነ የንግድ ፍቃድ የተሳሳተ ማስረጃ ነው። ከዚህ መረጃ ጋር አባሪ የተደረገው የመኪና አስመጪና ውክልና ደብዳቤም ሆነ የንግድ ፍቃዱ ከሚኒስቴር መስሪያ ቤቱ እውቅና ውጪ ዜጎችን ለማሳሳትና ገንዘባቸውን ለመዝረፍ የተዘጋጀ ወጥመድ መሆኑን አውቃችሁ ጥንቃቄ እንድታደርጉ እንገልጻለን ሲል የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ትምህርት ሚኒስቴር የዚህ ዓመት የ12ኛ ክፍል ሀገር አቀፍ ፈተና 100% በበይነ መረብ ይሰጣል አለ። በዚህ ዓመት የሚሰጠውን የ2018 የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ሚኒስቴሩ ገልጿል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠውን የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ ይሰጣል ሲሉ ተናግረዋል። ይህን ያሉት በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ነው። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበረ አንስተው በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ጠቁመዋል። ለዚህም የተለያዩ ግብዓቶች ለክልሎች ድጋፍ እየተደረገ መሆኑን ጠቅሰው በፈተና ጣቢያዎች በቂ ኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራል ብለዋል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር ኔትወርክና አማራጭ ኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸው አሳስበዋል። ለተማሪዎች በቂ ስልጠና መስጠት እንደሚገባ አስገንዝበዋል። ከዚህ ጋር በተያያዘ የክልልና ከተማ መስተዳደሮች ይህንን አውቀው አስፈላጊውን ድጋፍ እንዲያደርጉ ጠይቀዋል። በትምህርት ሚኒስቴር የዲጂታል ትምህርትና የአይሲቲ ስራ አስፈጻሚ ዶክተር ዘላለም አሰፋ ተማሪዎች የሚለማመዱባቸው ሞዴል ፈተናዎች በበቂ ሁኔታ የተዘጋጁ መሆኑን ገልጸዋል። ተማሪዎች አስቀድመው እንዲለማመዱና ስልጠና እንዲያገኙ ማድረግ ይገባል ብለዋል።
ማንኛውም የከፍተኛ ትምህርት ተቋማት ተማሪዎች ብሔራዊ መታወቂያ ፋይዳ ማውጣት እንዳለባቸው ትምህርት ሚኒስቴር አቅጣጫ መስጠቱ ይታወቃል። ይህንን ተከትሎ የመንግስትና የግል ዩኒቨርሲቲዎች የሁለተኛ ዓመትና ከዚያ በላይ ተማሪዎች በሙሉ የብሔራዊ መታወቂያ ፋይዳ እንዲያወጡ እያደረጉ ነው። ብሔራዊ መታወቂያው ለምዝገባ፣ ለፈተና እንዲሁም ለተለያዩ የግቢ ውስጥ አገልግሎቶች ግዴታ እንደሚሆን እየተገለጸ ነው። የመውጫ ፈተና ለመውሰድ፣ ሀገር አቀፍ የድህረ ምረቃ መግቢያ ፈተና ለመፈተን፣ የብቃት ምዘና ፈተና ለመውሰድ እንዲሁም የ2018 የ12ኛ ክፍል ሀገር አቀፍ ፈተና ለመውሰድ ብሔራዊ መታወቂያ ማውጣት የግድ እንደሆነ በመንግስት መገለጹ ይታወቃል። እስራኤል በሶማሌላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን፣ ሉዓላዊነታችንን በደማችን እናስከብራለን። ፕሬዚዳንቱ ይህንን ማለታቸው ተከትሎ ሶማሌ የእስራኤልን የአየር ኃይል በሽምቅ ውጊያ ለመግጠም የወሰነች የመጀመሪያው ሀገር ሆናለች በሚል እየተቀለደባት ይገኛል። የሶማሌው ፕሬዚዳንት ሀሰን ሼክ መሐመድ ከአልጀዚራ ጋር ባደረጉት ቆይታ የጃፓን መንግስት እድሜያቸው 100ና ከዚያ በላይ የሆኑ ዜጎች ቁጥር ከ100,000 በላይ መድረሱን አስታውቋል። ይህ ቁጥር በሀገሪቱ ታይቶ የማያውቅና እንደ ክብረ ወሰን እየተመዘገበ ነው። ለ55 ዓመታት በተከታታይ አዲስ ክብረ ወሰኖችን እያስመዘገቡ የመጡ የጃፓን እድሜያቸው ባለጸጎች እስከ ነሐሴ ወር መጨረሻ ድረስ 99,763 እንደነበሩ አርብ ዕለት የሀገሪቱ ጤና ሚኒስቴር አስታውቋል። ከነዚህም የእድሜ ባለጸጎች መካከል 88 በመቶ የሚሆኑ ሴቶች ናቸው። ታዋቂው ሆንግ ኮንጓዊ የሚዲያ ባለቤትና የዲሞክራሲ ተሟጋች የ20 ዓመት እስር ተፈረደበት። ታዋቂው ሆንግ ኮንጓዊ የሚዲያ ባለቤትና የዲሞክራሲ ተሟጋች የ20 ዓመት እስር ተፈረደበት። የሆንግ ኮንግ ፍርድ ቤት የዲሞክራሲ አቀንቃኝና የሚዲያ ባለቤት የሆነው ጂሚ ላይ ከብሔራዊ ደህንነት ጋር ተያይዞ በቀረበበት ክስ ጥፋተኛ ሆኖ በመገኘቱ የ20 ዓመት እስር ፈረደበት። ቻይና ከከተማዋ መረጋጋት ጋር በተያያዘ አስፈላጊ ነው በምትለውና አወዛጋቢ በሆነው የብሔራዊ ደህንነት ሕግ መሰረት የተሰጠውን ይህ የፍርድ ውሳኔ በጣም ከባዱ ነው ተብሏል። የብሪታንያ ፓስፖርት ያለው ሲሆን የቻይና መንግስት ክፉኛ በመተቸት ይታወቃል። አፕል ዴይሊ የተሰኘው በየዕለቱ የሚታተመው ጋዜጣ ባለቤት የሆነው ላይ በተደጋጋሚ በአገሪቱ ውስጥ ለተካሄዱ ተቃውሞ ሰልፎች መነሻ ሆኗል። ሰኞ ዕለት 6 የጋዜጣው የቀድሞ ኃላፊዎች ከ6 እስከ 10 ዓመት እስር ተፈርዶባቸው በቁጥጥር ስር ውለዋል። በዲሞክራሲ አቀንቃኞች ዘንድ እንደ ጀግና የሚቆጠረው ላይ በቤጂንግ ግን እንደ ሀገር ከዳተኛ ይወነጀላል። በተደጋጋሚ የቻይና መንግስት የሚቀርብበትን ክስ የሚያስተባብል የሚዲያ ባለቤቱ ላይ የሆንግ ኮንግ እሴቶች የሆኑ የሚላቸው የህግ የበላይነትና የመናገር ነጻነትን እንደሚሰብክ ይናገራል። በአሜሪካና በኢራን መካከል የተጀመረውን ድርድር መቀጠል እንዳለበት ሩሲያ ገለጸች። የሩሲያና የኦማን የውጭ ጉዳይ ሚኒስቴሮች በስልክ ከተወያዩ በኋላ በኢራንና በዩናይትድ ስቴትስ መካከል የተጀመረውን ድርድር መቀጠል አለበት አሉ። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ እና የኦማኑ ባድር አልአሳዲ በሁለቱ ተደራዳሪ አገራት መካከል ወታደራዊ ሰጣ ገባን ለማስቀረት ንግግራቸውን መቀጠል አለበት ብለዋል። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ ኦማን ሁለቱን አገራት ለማደራደር እያደረገች ያለውን ጥረት አድንቋል። በኢራንና በአሜሪካ መካከል ድርድር የተጀመረው አርብ ዕለት ነበረ። የኢራን ልኡካን ቡድን በውጭ ጉዳይ ሚኒስቴሩ አባስ አራጋቺ በስቲቭ ዊትከር ከተመራው የአሜሪካ ተደራዳሪ ቡድን ጋር በኦማን ተገናኝቶ ተነጋግሯል። እንደ ኦማን የውጭ ጉዳይ ሚኒስቴር መግለጫ ተደራዳሪዎቹ በኢራን ኒውክሌር ፕሮግራም ላይ ጠንካራ ውይይት እያካሄዱ ሲሆን ንግግሩ የመቀጠል ፍላጎት እንዳላቸው ተገልጿል። በሊባኖስ የመኖሪያ ህንጻዎች ተደርምሰው 14 ሰዎች ሞቱ። በሰሜናዊ ሊባኖስ ከተማ ትሪፖሊ በሁለት የመኖሪያ ህንጻዎች መደርመስ አደጋ የሞቱ ሰዎች ቁጥር 14 መድረሱን የመንግስት መገናኛ ብዙሃን ዘገቡ። የሲቪል ደህንነት ጥበቃ መስሪያ ቤት ዳይሬክተር ኢማድ ክሬስ የ8 ሰዎች ህይወት መታደግ መቻሉን ተናግረዋል። ዳይሬክተሩ እንዳሉት አደጋው በደረሰ ባቸው ሁለት የተያያዙ ህንጻዎች ውስጥ 22 ሰዎች ይኖሩ ነበረ። ሆኖም አሁን ያልወጡ ሰዎች ሊኖሩ እንደሚችሉ የከተማው አስተዳደር ባለስልጣናት አስጠንቅቀዋል። በከተማው ከታህሳስ ወር ጀምሮ ባሉት ወራት ብቻ ህንጻ ሲደረመስ አምስተኛው ነው። ይህም በሊባኖስ ድሃ ከተማ ውስጥ በሚገኙ ያረጁና እድሳት ባልተደረገላቸው ህንጻዎች ላይ ያለው ስጋት እንዲጨምር አድርጓል። የትሪፖሊ ከተማ አብድል ሐሚድ ካሪሜ በትሪፖሊ የሚኖሩ በሺዎች የሚቆጠሩ ወገኖቻችን ለአመታት በቸልተኝነት ምክንያት ስጋት ውስጥ ወድቀዋል ብለዋል። ሁኔታው ከትሪፖሊ ማዘጋጃ ቤት አቅም በላይ እንደሆነ ገልጸዋል። በኋላ ላይም ለሀገር ውስጥ ጉዳይ ሚኒስትሩ የስራ መልቀቂያ አስገብተዋል። ፕሬዚዳንት ጆሴፍ አዎን በበኩላቸው ያሉትን ክስተቶች እየተከታተልኩ ነው ሲሉ በመላ ሀገሪቱ የሚገኙ የነፍስ አድን ሰራተኞች እንዲንቀሳቀሱ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ነዋፍ ሳላም የህንጻዎቹ መደርመስ ሰብአዊ አደጋ ሲሉ መንግስታቸው እርዳታ ለማድረግ ዝግጁ መሆኑን ገልጸዋል። በኢኮኖሚ ቀውስ ውስጥ ያለችው ሊባኖስ ሁለተኛ ትልቅ ከተማ የሆነችው ትሪፖሊ በተደጋጋሚ የህንጻ መፍረስ አደጋዎች አጋጥሟታል። ባለፈው ወር
የሀገሪቷ የአደጋ መከላከያና ምላሽ ሰጪ ተቋም በከተማዋ ከ100 በላይ ህንጻዎች ውስጥ የሚኖሩ ሰዎች ለቀው እንዲወጡ ማስጠንቀቂያ እንደሰጠች ገልጸዋል። ሶማሊያ ከሳውዲ አረቢያ ጋር የመከላከያና ወታደራዊ ስምምነትን ተፈራረመች። ሶማሊያና ሳውዲ አረቢያ በመካከላቸው ያለውን የመከላከያና ወታደራዊ ትብብርን የበለጠ ለማጠናከር የሚያስችል የመግባቢያ ስምምነት ተፈራረሙ። ስምምነቱ ሁለቱ ሀገራት ያላቸውን የደህንነት ትብብር ከማስፋትን ባሻገር በቀይ ባህር ቀጠና ማረጋጋት ለማጠንከር የታለመ መሆኑን የሶማሊያ መከላከያ ሚኒስቴር ገልጿል። ሳውዲ አረቢያ ሪያድ ውስጥ በሶማሊያ የመከላከያ ሚኒስቴር አህመድ ሙአሊም ፊቂ እና በሳውዲ አቻቸው ልዑል ኻሊድ ቢን ሳልማን የተፈረመው ይህ ስምምነት የተለያዩ የጋራ ወታደራዊና መከላከያ ጉዳዮችን የሚመለከት ነው። ሶማሊያ ከሌላ ሀገር ጋር ወታደራዊና ምጣኔ ሀብታዊ ስምምነት ስትደርስ ከሳውዲ አረቢያ ጋር የፈረመችው የመጀመሪያው አይደለም። ከዚህ ቀደም ከቱርክና ከግብጽ ጋር በተመሳሳይ ስምምነት መድረሷ የሚታወስ ሲሆን እስራኤል በቅርቡ ለሶማሊላንድ የሀገርነት እውቅና ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙ ጥረት እያደረገች ነው።